ሰላም ሰላም፣ እንዴት ናችሁ? ዛሬ ስለ ኮኔክሽን ቃላት እናወራለን። እነዚህ ትናንሽ ቃላት ፊደላት ትርጉም የሌላቸው ፊደላት ትርጉም የሌላቸው ቃላት ናቸው፣ ግን በጣም ጠቃሚ ናቸው። አረፍተ ነገር ለማዘጋጀት ሀሳብ ለመግለጽ ብዙ ጊዜ እንጠቀማቸዋለን። በአማርኛ ለምሳሌ እንደምትመታ አውቃለሁ፣ ወይም ደግሞ በባቡር እጓዛለሁ። በፈረንሳይኛም እንደዚህ አይነት ቃል አለ፣ ኦን፣ ከ ምናምን። እና ዛሬ ስለ እነዚህ ቃላት እናወራለን። መጀመሪያ ኮኔክሽን ቃል ወይም ደግሞ ማያያዣ ቃል ኦን፣ ኤን እና ኦን ብዙ አጠቃቀም አለው። መጀመሪያ አጠቃቀም ኦን ኤጋል እየ። ለምሳሌ እየበላሁ ኦን ማንዣን፣ እዚህ ገሱ መብላት ነው፣ ማንዤ። እየበላሁ ኦን ማንዣን። ኦን ፓርላን እያወራሁ፣ ኦን ሬጋርዳን እየተመለከትኩ፣ ወይም ደግሞ እየተመለከተች፣ እየተመለከተን፣ ለሁሉም ተመሳሳይ ነው፣ አንድ አይነት ነው። ሁሌም ኦን ከዛ ግሱ ከዛ አኤንቲ። ኦን ቮውላን እየፈለግኩ፣ እየፈለግሽ፣ እየፈለገን። ኦን ከዛ በኋላ ግሱ ተጨመራላችሁ፣ ከዛ አኤንቲ። አሁን ይህንን እንዴት ማድረግ ላሳያችሁ እና አንድ ምሳሌ፣ አንድ ግስ እንጠቀም። ማጥናት፣ በፈረንሳይኛ ማጥናት ኤቱዲer። ማጥናት ውስጥ ምን አለ? ማ አለ። ከዛ በኋላ ወሳኝ ፊደላት አጠና፣ ከዛ ለመጨረስ ቴ ነው። እና ሌላ ግስ እንደዛ ነው። መስራት መ አለ፣ ከዛ በኋላ ስራ፣ ከዛ በኋላ ቴ። ወሳኝ ፊደላት እዚህ ስራ ነው። በፈረንሳይኛም እንደዛ ነው። ሁሉም ግስ ውስጥ ወሳኝ ፊደላት አሉ። ማጥናት ኤቱዲer ነው። ኤቱዲer ወሳኝ ፊደላት እዚህ ኤቱዲ ነው። ከዛ ኤር ፋይናል ነው። ኤቱዲ ኤር ኤቱዲer። ስለዚህ አሁን ፎርሙን እንስራ እናደርግ። ኦን ከዛ በኋላ ወሳኝ ፊደላት፣ የግስ ወሳኝ ፊደላት ኤቱዲ፣ ከዛ አኤንቲ። እንደዛ ኦን ኤቱዲያን ማድረግ ትችላላችሁ። ሌላ ምሳሌ መስራት ኦን እዚህ መስራት ትራቫዬ፣ ወሳኝ ፊደላት እዚህ ትራቫይ። ኦን ትራቫይ፣ ኦን ኤጋል ኦን ትራቫያን። ቀላል ነው። የኦን ሁለተኛ አጠቃቀም በአማርኛ በ ነው። ስለ ነገር ሁኔታ ለመገለጽ ለምሳሌ ኦን ቦ በእንጨት፣ ኦን ቲሱ በጨርቅ፣ ኦን አማሪክ በአማርኛ፣ ኦን አንግሌ በእንግሊዝኛ፣ ኦን ፍራንሳይ በፈረንሳይኛ። ኦን ቮይቱር እዚህ ሌላ ነገር ነው። በመኪና ግን አንድ ገና በነው ተርጉሙ። ኦን አንቲer በሙሉ። un objet en bois የእንጨት እቃ እዚህ ኦን እንጠቀማለን። je regarde un film en amérique የአማርኛ ፊልም እያየሁ ነው። እዚህ በጣም ግልጽ ነው። ኦን ስንጠቀም ስለ ነገር ሁኔታ ለመግለጽ ነው። je regarde un film en amérique ምን አይነት ፊልም እንደሆነ ለመግለጽ ኦን እንጠቀማለን። ፊልሙ በአማርኛ ነው። በአማርኛ ፊልም እያየሁ ነው፣ እየተመለከትኩ ነው። ኦን አማሪክ በአማርኛ። ሶስተኛ
እዚህ መጀመሪያ ምሳሌ En Éthiopie, il y a du bon café. En Éthiopie, ኢትዮጵያ ውስጥ il y a አለ du bon ጥሩ ካፌ ቡና ኢትዮጵያ ውስጥ ጥሩ ቡና አለ። እዚህ en ውስጥ ነው። En Éthiopie። ሁለተኛ ምሳሌ Je vais en Éthiopie። እዚህ ወደ ነው። ግሱ መሄድ ስለሆነ አቅጣጫ የእንቅስቃሴ ሀሳብ አለ። Je vais en Éthiopie ወደ ኢትዮጵያ እሄዳለሁ። እዚህ ትርጉሙ ወደ ነው። Je vais en Éthiopie en avion። እዚህ ሁለት አይነት አጠቃቀም አሉ። ወደ መጀመሪያ en ወደ ነው እና ሁለተኛ የመንገድ የጉዞ ሁኔታ ለመግለጽ እዚህ በአውሮፕላን። ስለዚህ je vais en Éthiopie en avion ወደ ኢትዮጵያ በአውሮፕላን እሄዳለሁ። je vais en Éthiopie ወደ ኢትዮጵያ en avion በአውሮፕላን። en አራተኛ አጠቃቀም አለው። ቃል መተካት። አንድ አረፍተ ነገር ውስጥ የሆነ ቃል ላለመደገም አንዳንዴ በሌላ ቃል እንተካዋለን እና ብዙ ጊዜ የምንጠቀመው ሁለተኛ ቃል በፈረንሰኛ en ነው። ለምሳሌ j'aime le café ቡና እወዳለሁ። እዚህ የምወደው ቡና እንደሆነ ግልጽ ነው። አሁን ስለ ቡና ፍቅር ሌላ ማብራሪያ እሰጣለሁ። ቡና በጣም ስለምወደው ጠዋት ጠዋት እጠጣለሁ። እና እዚህ በየቀኑ ቡና እንደምጠጣ መግለጽ ከፈለኩ የምጠጣ ቡና እንደሆነ ግልጽ ስለሆነ ሁለተኛ ጊዜ ቡና ነው ማለት አያስፈልግም። ስለዚህ ቡና የሚለውን ቃል ለመተካት en እጠቀማለሁ። J'en bois tous les matins ጠዋት ጠዋት እጠጣለሁ ወይም እጠጣዋለሁ። J'aime le café ቡና እወዳለሁ። J'en bois tous les matins ጠዋት ጠዋት እጠጣለሁ። እዚህ ስለ ቡና እያወራሁ እንደሆነ ግልጽ ስለሆነ ሁለተኛው አረፍተ ነገር ላይ ቡና ከሚለው ቃል ይልቅ en ተጠቀምኩት። en ቡና የሚለውን ቃል ይተካል። J'ai préparé du café. Vous en voulez? J'ai préparé du café. Vous en voulez? ቡና አፈላሁ ትፈልጋላችሁ? መጀመሪያ አረፍተ ነገር ቡና አፈላሁ ስል እዚህ ቡና የሚለው ቃል እጠቀማለሁ። ሁለተኛ አረፍተ ነገር ግን ትፈልጋላችሁ ስል እዚህ ሁለተኛ ጊዜ ቡና አልጠቀምኩትም። ከቡና ይልቅ en ነው የተጠቀምኩት። Vous en voulez? J'ai préparé du café ቡና አፈላሁ። Vous en voulez? ትፈልጋላችሁ? አምስተኛ፣ ስድስተኛ፣ ሰባተኛ አጠቃቀም አለ። ግን እነዚህ አሁን የነገርኳችሁ መሰረታዊ እና አስፈላጊ አጠቃቀሞች ናቸው። እዚህ ለምሳሌ አንድ ሁለት ሌላ አጠቃቀም en ውስጥ ወይም ላይ en une heure አንድ ሰዓት
ውስጥ። Que peut-on faire en une heure? አንድ ሰዓት ውስጥ ምን ማድረግ እንችላለን? En une heure. ወይም ደግሞ je suis en rue መንገድ ላይ ነኝ። ወይም ደግሞ je suis en retard ዘግቻለሁ። ይህን ቪዲዮ ለመጨረስ en እየጠቀምኩ የተለያዩ ትንንሽ አረፍተ ነገሮች ላነብ ነው። J'aime les livres et j'en lis beaucoup. J'en lis parfois en mangeant. J'en ai acheté un hier. Il est en Amérique. J'ai de la chance car on n'en trouve pas facilement en Belgique. Mais en cherchant, j'ai fini par trouver. Je l'ai lu en une heure. የእነዚህ አረፍተ ነገሮች ትርጉም በአማርኛ ማንበብ ትችላላችሁ እና በዚህ እንደዛ በደንብ መረዳት ትችላላችሁ። ለዛሬ በቂ ነው። የሚቀጥለው ጊዜ ስለ ሌላ መያያዣ ቃል እናወራለን። ቻው።